በሆስፒታሉ ኮሪደር ላይ ከወዲያ ወዲህ እየተመላለሰ ያጠፋውን ሰዓት እንኳን እሱ ተመልካች ራሱ ለመገመት ይከብደዋል። ነግቷል። ከጧቱ 2 ሰዓት ነው። በተከፈተው መስኮት ሾልካ የምትገባ የማለዳ ፀሐይ ከነጭ ግርግዳ ጋር እየተላተመች የምትፈጥረው ደማቅ ብርሃን ክፍሉን አድምቆታል። እሱ ግን ለሚያየው ሁሉ ዴንታ አልነበረውም። ይልቅ ጆሮቹ ኮሽታ እንዳያመልጣቸው ሆነው ሰልተዋል። እርምጃ እንዳያልፋቸው ሆነው ነቅተዋል። ንፋስ እንዳይቀድማቸው ሆነው ቆመዋል። ከሌሊት ጀምሮ ይዋለ ነርሶችን ሲያይ እንዴት ነች በማለት ወደ ነርሱ ሲሮጥ፣ ሐኪሞችን ሲያይ በሰላም የመገላገሏን ዜና ለመስማት በጓጓ መንፈስ በዙሪያቸው ሲያንዣብብ፣ አስታማሚዎችን ሲያይ እንዲጸልዩለት በመስኪን አይኖቹ ሲማጸን ማልቀስ አምሮታል። ወንድ ብቻውን ነው የሚያለቅሰው የምትለው የሐበሻ ወግ እንባውን ዋጥ እንዲያረጋ አስገደደው እንጂ ለያዥ ለገራዥ ያዙኝ ልቀቁኝ እያለ መነፍረቅ ኮሪደሩ ላይ ስለታዛቢ ቁብ ሳይሰጠው ብሎ መጮህ አምሮታል። አይቻልም እንጂ ቢቻል ሴት መሆኑላ ተመኝቶ ነበር። ሴት ቢሆን በዚህ ሰዓት ላይ እንደ አይኑ ብሌን የሚሳሳላት እሷ ሳትሆን እሱ ራሱ ነበር ነጭ አንሶላ የለበሰ የሆስፒታል ማዋለጃ አልጋ ላይ ተንጋሎ ሲል የሚሰማው። ሌላው ቢቀር ስቅስቅ ብሎ ማልቀሱን ማን ይነጥቀው ነበር? ልክ እዛ ጥግ ላይ የወለሉ ቅዝቃዜ ሳይሰማት የቷን ምጥ እንዲያቀልል አምላኳ በሳግ በተቆራረጠ ዘለግ ባለ ድምጽ እንደምትናገረው ልጅ አይኖቿን አስታወሰ። በስትሬቸሩ ላይ ተንጋላ ወደ ማዋለጃው ክፍል ስትገባ አይኖቿ የሆነ ነገር ብለውታል። ያልገባው ግን የሆነ ከበድ ያለ ነገር ወፋፍራም የእንባ ዘለላዎች ከበዋቸው ጸጸት፣ ፍርሃት፣ ስጋት እንዲህ ያለ ነገር ለብሰው አይኖቿ የሆነ ነገር ብለውታል። ልጄ እስኪ ቀበቱን ፍታ ምጡ ይቀላታል አሉ አንድ እናት አግዳሚ ወንበር ላይ ቁጭ ብለው ለረጅም ሰዓት ሲመለከቱት ቆይተው። አራለበስኩም ማለት ያላረኩም ቀበቱ አለ እንደመባነን ብሎ። እውነቱን ነው። በኩለ ሌሊት ከሆስፒታል ሲደወልለት ቱታ እንደለበሰ ነበር ከቤት በርግጎ የወጣው። አይዞ እናቴ የመጀመሪያዋ ነው መሰለኝ አሉ አሮጊቷ ግራ እየተጋቡ። አዎ ነው ማማ የመጀመሪያዋ ነው። አይዞ እናቴ መውለድ እንግዲህ ከባድ ፈተና ነው። አሁን ወንድ ልጅ ከነቃጭሉ ዱብ ስታደርግል ይህን ሁሉ ትረሳና በደስታ አይሄ ነው። እንደ አህያ ጡት ሁለት ሆነው በድዳቸው ላይ የቀሩትን ብልዝ ጥርሳቸውን አሳዩት። መልስ አልሰጣቸውም። አጠገባቸው እንደተቀመጠ መሬቱን እያየ በጆሮቹ ከማዋለጃ ክፍል ውስጥ የሚወጣ ድምጽ ያድናል። ወይኔ እናቴ አረ ዶክተር ወገቤን ለይቶታል። የሷ ድምጽ ነው። የራሷ የሚላት ጩኸት ነው። አረ ዶክተር አረ ወይኔ መግቢያ ቀዳዳ ጠፋው። ከተቀመጠበት ተፈናጥሮ ተነስቶ ሊሮጥ ሲቃጣው አሮጊቷ አፈፍ አድርገው ክንዱን ያዙት። አረግ ምን ጉድ ነው እናቴ
ጠንከር በል እንጂ ሁሉም ሴት እኮ እንዲሆና ነው ለእናትነት ክብር የምትበቃ ከእናታችን ከሔዋን ጀምሮ የታደልነው ጸጋ ነው እኮ ባንተ ምሽት ብቻ የሚደርስ አይደል በርታ በልማ እናቴ አሉት ጸጋ እንደዚህ ማድርጎ ጸጋ የለም አለ በሆዱ